ነበር የሚያናግሯቸው ህዝቦቻቸው። ግን ከዛ አንደው ተራራ ላይ ጠሯቸውና ምን አሏቸው? ህዝቦቼ ሆይ አሏቸው። ከዛ ዛሬ አንድ ነገር ልነግራችሁ አስቤ ነበር። እሺ ነገር ምንድነው? ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ ታምኑኛላችሁ አላቸው። እንዴ አንተ እኮ አንድ ቀን ማጀረብና አለይከል ከዚብ በአንተ ላይ አንድም ቀን ውሸት አስተውለን አናውቅም አሉ። ኦኬ እንደዛ ከሆነ እኔ ከአላህ የተላኩኝ መልእክተኛ ነኝ አሏቸው። የዛን ጊዜ ስድብ ነቀፋ ምናምን ጀመሩ ማለት ነው። ምንድነው አሁን ቁም ነገሩ? ስድብና ነቀፋ ያስጀመራቸው ነብይ ነኝ በማለታቸው የአላህ መልእክተኛ። ከዛ በኋላ ከሀገራቸው አባረሯቸው። ኢላ አየቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ተሰደዱ። ኢትዮጵያ ድረስ መጡ። መዲና ድረስ ሄዱ። መዲና ድረስ መጡላቸው። ኢትዮጵያ ድረስ መጡላቸው። ግን መጨረሻ እስከዛ ድረስ አላህ ምን ይላቸው ነበር? ኩፉ አይዲየኩም እጆቻችሁን ሰብስቡ። ምንም አይነት እስከ መቼ ነው በቃ ውጊያ የማይፈቀደልን? ራሳችንን አንከላከልም እንዴ? መታ ነስሩላህ እያሉ የአላህ እርዳታ መቼ ነው እያሉ ሙእሚኖች አማኞች ይጨነቁ ነበር። መጨረሻ ግን አላህ ምን አረገ? ወዲያውኑ ቁርአን አወረደ ማለት ነው። ለነዛ ለተበደሉት الذين ظلموا ለነዛ ለተበደሉ ሰዎች ምን አረገላቸው? ራሳቸውን የመከላከል መብትን ሰጣቸው። እነዛ ከሀገራችሁ ያፈናቀሏችሁ፣ እነዛ የገደሏችሁ፣ ቤተሰቦቻችሁን የገደሉባችሁ፣ ንብረቶቻችሁን የዘረፎችሁ ባገኛችኋቸው ቦታ ገደሏቸው እነሱ። ከዛ በተረፈ ግን ህፃናትን እንዳትነኩ፣ ቀሳውስቶችን እንዳትነኩ፣ ቤተ እምነትን እንዳትነኩ፣ ሽማግሌዎችን፣ ሴቶችን እንዳትነኩ አለ። በተቃራኒው ግን ባይብል ላይ ስንመጣ እግዚአብሔር ምን አዟል ብለን ስንል ተመልከች እግዚአብሔር ምን እንደሚያዝ። መጽሐፈ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አለ። ከዛስ እግዚአብሔርን ድምፅ ስማ አለው። ከዛ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። እስራኤል ማለት ያኔ ማለት ነው። ያኔ ከ400 ዓመታት በፊት የነበረ ታሪክን እግዚአብሔር ያኔ የተቃወመውን ልጆቹ ላይ ሊበቀል ነው። ያው ከዛ ምን ይላል? ሂድና አሁንም ሄደ አማሌቅ ምታ አለው እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸዋል። ወንዱንና ሴቱን፣ ብላቴናውንና ሕፃኑን ልብ አድርጊ፣ ሴቱን፣ ወንዱን፣ ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል፣ ምንም እንዳታስተርፋቸዋል። ምንም። ከዛ ይሄንን በማየት እሱም ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞቹ ራሩላቸዋል። እግዚአብሔር ግን ምን ብሎ ነበር? አትማራቸው ብሎ ነበር። ሲራራላቸው እሱ ፈጽሞ ሊያጠፏቸውም አልወደድም። ነገር ግን ምናምንቴውና የተናቀውን ሁሉ ፈጽሞ አጠፏል። እግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ አለ እግዚአብሔር። ተጸጸትኩ። እንዴ እግዚአብሔር ንጹሐንን፣ ሕፃናትን፣ ትልቁን ትንሹን እንዴ በጉን በሬውን ሁሉንም ግደል በማለት እንዴት እነዚህን ተዋቸው ለምን አዘነላቸው በማለት ኢቭን ተጸጽቷል እግዚአብሔር። ሲጀመር አምላክ ይጸጸታል እንዴ? ፊያሜታ ባይሆን ክርስትናው ላይ ነው እንደዚህ አይነት ነገር ያለው። እስልምና ላይ እንደዚህ አይነት ነገር ያለ አግባብ የሰውን ነፍስ ማጥፋት አይቻልም፣ ሐራም ነው። ተነስቼ ማንንም መንካት አልችልም። አምላክ ይጸጸታል ብለሽ ታምኛለሽ ፊያሜታ? አይስማ አይደለም። እንዴት አምላክ ተጸጸተ ይላል መጽሐፍ? አሁን ለዚህ ነው ገና ከጅምሩ የመለኮት እሳቤ ላይ ራሱ ችግር አለበት የምንለው ያለ ምክንያት አይደለም። የመለኮት አምላክ አለ ተብሎ አንድ አምላክ ተብሎ እንኳን ስለ አብ እንኳን ቢወራ የአምላክ ጉዳይ ላይ ራሱ ጸጸት በሚል ነገር እናያለን። ጸጸት እንዴት አምላክ ሰው ነው አምላክ እንዴ? አምላክ እኮ የዓለማት ጌታ የሩቁ ሚስጥር ወደፊቱን የዋለውን አዋቂ እኮ ነው። እንደሚያጠፋቸው አያውቅም? እሺ እንደማያጠፋቸው ስለማያውቅ ነው የተጸጸተው? ጸጸት እኮ ያለማወቅ ባህሪ እኮ ነው። ተግባባን? ስለዚህ አምላክን የማይወክሉ ባህሪያቶች በጣም ብዙ ናቸው። ባይብል ላይ ብትሄጂ በጣም ብዙ። አምላክ እንደዚህ ሴትና ወንድን ሕፃናትን ግደሉ አይልም አምላክ። ነቢያችን ሰለላሁ ዐለይሂ ወሰለም ነሃ ከልክለዋል፣ ሕፃናትን ከመግደል ሴቶችን ከመግደል ምናምን የመሳሰሉት ማለት ነው። ግልጽ ነው አይደለ ፊያሜታ? እንደውም ጥያቄው የሚያስነሳው ዞሮ ክርስትና ላይ
ቴሊንግ ሚ ስለ እስልምና ላስረዳሽ አሁን ወይስ ጥያቄ አለሽ? አሁን ትናንት ግን ስለሚስት ምናምን ያወራው ምን አልሽ? ጥያቄ አለሽ ወይስ እንዴት ነው? እንትን ስለ ምንድነው ስለ እስልምና በሚስት ጉዳይ ላይ ማለት ነው በአንድ ሰው ላይ ለምሳሌ እንዳልከው አራት ሰዎች የሚያገባ ከሆነ ባልየው ማለት ነው። አሁን ለምሳሌ በሽታ ሊኖር ይችላል፣ ምን ሊኖር ይችላል ገባ እሱን ነገር ኮንሰርን ተደርጎ ነው። በሽታ ስትይ አልገባኝም። የትኛው በሽታ? ተመርምረው ነው የሚጋቡት መጀመሪያው ነው ሲጀመር እንዴ? ፈሚታ ደግሞ አይደለም ኦኬ እሱ ነው እንትን የሚላቸው ማለት እንዴ? እና ሳትመረመሪ ትጋቢያለሽ እንዴ ፈሚታ? ምናልባት ከዝም አይለሽ ከሆነ ቲክቶክ ነኝ ልታገቢ ስትይ መመርመር እንዳለብሽ ላስታውስሽ። መመርመር አለብሽ፣ እሱም መመርመር አለብሽ። እና በመጀመሪያ ምርመራ ግድ ነው። ግን አራት ማግባት በሽታ ያመጣል የሚል ሳይንስ የለም። ተግባባን? ባይሆን ምንድነው ዝሙት ሲሰራ ዝሙት አራት ምናምን ሳይሆን በቃ ዝሙት የሚሰራ ሰው በሽተኛ ይሆናል። ለምንድነው ዝሙት በሽተኛ የሚያደርገው? ይሄ አላህ የተናገረው ነገር ነው። ተግባባን? አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም እንደነገሩን በቁርአን በሐዲስ ላይ ዝሙት በሽታን እንደሚያስፋፋ ተናግሯል። አዎ አላህ በዛም ምክንያት የማይድን በሽታም ይሰጣቸዋል። በዚህ ምክንያት ነው HIV ምናምን የተለያዩ በሽታዎች እንትን የሚለው ማለት ነው። እኔ አልተመረመርኩም ይላል እንዴ? እሺ። እና እንዳውም ችግር የሚመጣው ሁሉም ሰው አንዳንድ ካገባ ያሜታ ሁሉም ሰው እስቲ ተራ በተራ ይድረሳችሁ፣ መጨረሻ አንቺ ይድረስሽ ቢባል ትቀበያለሽ? መጨረሻ አንቺ ይድረስሽ፣ ሁሉም ሰው ይጋባ፣ ዓለም ላይ ያለው ወንድና ሴት ሁሉም ይጋባ፣ መጨረሻ አንቺ ይድረስ፣ ትስማሚያለሽ? አታገኝም ባል ወላሂ አታገኝም። ባል አታገኝም። ለምን? ቁጥራችሁ ብዙ ነው እናንተ። ተግባባ? ባል አታገኝም። ሁለተኛ ነገር ደግሞ እግዚአብሔርም የፈቀደው ነገር ባይብል ላይ፣ ሶስተኛው ነገር ነቢያቶችም ሲጋቡበት እግዚአብሔር አንድም ቀን ያልጠየቃቸው ነገር ነው። ነቢያት የተባሉ ሆነው እስቲ ከአንድ በላይ የሌለው ሚስት የሌለው ካለ እስቲ እንይ እስቲ። ያውም የአጎት ልጅ ምናምን ያገቡት እህቱን ያገባ ነብይ አለ። ግን ምንድነው ያው እህቱን አገባ ስለሽ ለምሳሌ አብርሃም እህቱን ያገባው ባይብል ላይ ብትሄጂ ማለት ነው። ግልጽ ነው። ስለዚህ ይሄንን ይመስላል ማለት ነው። ሚስት ምናምን ቁም ነገሩ ለምንድን ዋናው ፖይንት ላይ እናውራ። ፊያሜታ ዋናው ነጥቡ ላይ እናውራ። የአምላክ ሐሳቤ ላይ እናውራ። ሚስት ምናምን ከዛ በኋላ የሚደርስ ነገር ነው። እንደ ጥያቄ እንሳ ሐሳቡ ላይ ካወራን መጀመሪያ ከዛ በኋላ ይደርሳል። አይመስልሽም? እሺ ምን ልንገርሽ? ስለ እስልምና ልንገርሽ። የምትፈልጊው ነገር አለ ማወቅ ስለ እስልምና?